ሰላም ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም በድጋሚ በአንድ ቪዲዮ ወደ እናንተ መጥቻለሁ። ዛሬ አጠር ያለ እና ደስ የሚል ግጥም ነው ይዤላችሁ የመጣሁት። ግን ቁም ነገር ያዘለ ነው ይዤላችሁ የመጣሁት ግጥም ማለት ነው። ከከበደ ሚካኤል ግጥሞች መካከል ውስጥ አንዱን ነው ይዤላችሁ የመጣሁት እና ግጥሙ በጣም ትወዱታላችሁ ብዬ ተስፋ አደርጋለሁ እና እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የግጥሙ ርዕስ አዝማሪና ውሃ ሙላት ይላል እና ቀድሜ ያው ስለ ግጥሙ አንዳንድ ነገር ልበላችሁ። ግጥሙ ሊያስተላልፍ የሚፈልገው መልእክት አንዳንድ ጊዜ መናገር ስላለብን ብቻ መናገር ሳይሆን የምንናገርበትን ቦታ፣ የምንናገረው ሰው፣ የምንናገረው ነገር ለምን አይነት ሰው ነው የምንናገረው እና ደግሞ የት ጋ ነው መናገር ያለብን የሚለውን ነገር ቆም ብለን እንድናስብ የሚያደርገን ግጥም ነው እና መናገር ስላለብን ብቻ አይደለም የምንናገረው። አንዳንድ ሰው በቃ መናገር መብቱ ነው፣ የመናገር ነፃነቱን ተጠቅሞ እንደፈለገ የፈለገውን ቃላት እየወረወረ ማንኛውም ቦታ ላይ ንግግሩ ተቀባይነት የማያገኝበት ቦታ ላይ ወይም ደግሞ የማይመለከተው ሰው ላይ ዝም ብሎ ሊያወራ ይችላል እና መናገር ስላለብን ብቻ መናገር ሳይሆን የምንናገረው ቁም ነገር ለይተን ማወቅ አለብን። ካፋችን የሚወጣው ነገር ምን አይነት ነው? ለማን ነው የምንናገረው? የቱ ጋር ነው የምንናገረው ነገር የሚለውን የሚያሳይ አጠር ያለ ግጥም ነው እና ግጥሙን ላንብብላችሁ። አዝማሪና የውሃ ሙላት ይላል። አንድ ቀን አንድ ሰው ተነስቶ ሲወርድ የወንዝ ውሃ ሞልቶ ደፍርሶ ሲወርድ እዚያው ከወንዙ ዳር እያለ ጎርደድ መሰንቆ እየመታ ድምፁን አሳምሮ አንድ አዝማሪ ያገኘ ሲዘፍን አምርሮ። አሁን ገና ሞኞክ ምነዋ ሰውዬ ነገሩስ ባልከፋ ውሃውን ማሞገስ ግን እንደዚህ ፈጥኖ በችኮላ ሲፈስ አስተውለህ ይኸው አንተን ብትሆን ደግሞ እንዴት መስማት ይቻል የሰው ነገር ቆሞ። እስኪ ተመልከተው ይህን አወራረድ ያልሰማው ሲመጣ የሰማው ግን ሲሄድ ድምፁን እያውካካ መንገዱን ትቶ ማን ይሰማኝ ብለህ ትደክማለህ ከቶ። ተግሳጽም ለጠባይ ካልሆነ አራሚ መናገር ከንቱ ነው ካልተገኘ ሰሚ ይላል ግጥሙና እና እንደምታዩት ይሄ አዝማሪ ቁጭ ብሎ ወንዝ ዳር ወንዙ ይሄዳል ውሃ ይሄዳል እና እሱ ግን ቁጭ ብሎ ወንዙን ያሞግሳል እና እዛች ጋር ቁጭ ብሎ ይናገራል ያዜማል። ግን አንድ ያው ሰው በዛው ሲያልፍ ነው እንደ አጋጣሚ አግኝቶ ተመልክቶ ታዝቦት ነው። ውሃው እየሰማው አይደለም፣ ውሃው እየወረደ ነው እየሄደ ነው። ግን ይሄ ሰው ዝም ብሎ ይደክማል እና ንግግርህ እሱ ቆሞ ያንተን ንግግር ላይሰማ ቆሞ ላያደምጥህ ዝም ብሎ ነው የምትደክመው። እንዳው መጨረሻ ላይ ያለው ተግሳጽም ለጠባይ ካልሆነ አራሚ መናገር ከንቱ ነው ካልተገኘ ሰሚ ይላል እና አንዳንድ ሰዎች እኛ ለእነሱ አስበን የምንነግራቸው ወይም ደግሞ አንዳንድ ምክሮችን ልንለግሳቸው ወይም ልንመክራቸው እንችላለን። ነገር ግን እነርሱ ልክ የሆነ አንዳንድ ጊዜ ድንጋይ ላይ ውሃ ማፍሰስ አለ። ድንጋይ ላይ ውሃ ብታፈሱት ድንጋዩ ውሃ ሊቀበል አይችልም። ያው ከንቱ ድካም ነው ማለት ነው። ስለዚህ አንዳንዴ ንግግራችን የሆነ ከንቱ ልፋት የሚሆንበት ቦታ አለ እና የምንናገረውን ነገር ለማን ነው መናገር ያለብን፣ እንዲሁም ደግሞ የቱ ጋር ነው መናገር ያለብን የሚለውን ነገር ለይተን መናገር እንዳለብን የሚያሳይ ግጥም ነው እና ይህን ግጥም ከወደዳችሁት ላይክ እያደረጋችሁ ሼር እያደረጋችሁ ለሌሎች እንዲዳረስ አድርጉ። እንዲሁም ደግሞ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ደግሞ አዳዲስ ቪዲዮዎችን ሲለቀቅ እንዲደርሳችሁ የደወል ምልክቱን መጫናችሁንም እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቀጣይ ደግሞ ሌላ እንደዚህ መሰል ሌሎችም አስተማሪ ቁም ነገር ያላቸው ቪዲዮዎችን ይዤላችሁ እቀርባለሁ። እስከዚያው በያላችሁበት ሰላም ሁኑልኝ። ቻው ቻው።